ምርምር ያደረጉት ሰዎች ማርኮ ባሲ የሚባል ጣሊያንና ፖል ባክስተር የሚባል እንግሊዛዊ ሁለቱም የኦሮሞን የማናሳነሱን ጉዳይ በኮሎኒያል አስተሳሰብ አስፈላጊ ስለሆነ እነሱ ገዳ ከስልጣን ምንም የሚያገናኘው ነገር የለም፣ የጸሎት የቡራኬ የሃይማኖት ስርዓት ነው እንጂ ከፖለቲካ ጋር ምንም የሚያገናኘው የለም ብለው ስለጻፉ የነሱ ክሪቲክ አንድ ቻፕተር ሙሉ ጽፌያለሁ ያው ነው መጽሐፍ ውስጥ። ምክንያቱም መጪው ትውልድ ይህንን ሲያይ ገና ተዘጋጅቶ መቅረብ አለበት። ምክንያቱም ሳይንሳዊ ሆኖ የሚያሳንስ ከሆነ አደገኛ ነው። ስለዚህ በደንብ አድርጌ ገልጫዋለሁ። ስለዚህ ማንበብ ያለባቸው ሀቁን በሀቅ ከመዘገቡት ሰው እነዚህ ማማን ናቸው። ማርሻል ዲሳልቪያክ፣ አንቷን ዳባዲ፣ አስመሮም ለገሰ። ከዛ ውጪ ሌላ የለም። ወደ አዲሱ መጽሐፎ ከመምጣታችን በፊት ታሪካዊና ጥንታዊው የገዳ ስርዓት በዓለም ቅርስነት ተመዝግቧል። በዚህ ውስጥም እርስዎ ትልቁን አሻራ አስቀምጠዋል። መጽሐፍ በመጽሐፍም ለዓለም በማስተዋወቅ የእርስዎ ድርሻም ከፍተኛ ነበር። በወቅቱ በዓለም ቅርስነት ስርዓቱ ሲመዘገብ የነበሩት እንትን እንዴት ነበር? ገዳን አንዴ አናላይዝ ካደረግን በኋላና ውስጡ የቅብብል ስርዓት የተከታታይ የቅብብል ስርዓት ለ500 ዓመት የቀጠለ ህግ እንዳላቸው በህግ የሚገዛ መሆኑን የኮንሰንሰስ ቢልዲንግ ሜካኒዝም እንዳላቸው ቼክስ ኤንድ ባላንስስ እንዳላቸው ይህን ሁሉ ማስረዳት ስችል ኦሮሞ ዲሞክራሲ ውስጥ ያሳየሁት ይህንን ስችል ይሄ ኢንዲፔንደንትሊ ዲቨሎፕድ ዴሞክራቲክ ሲስተም ሊቀበሉት አይፈልጉም። አሜሪካኖች ይህን ሊሰሙ አይፈልጉም። ሌላ ሰው ከኛ በፊት ደግሞ አፍሪካውያን ይህንን ፈጠሩ ሲባል የነሱን ፋውንዲንግ ፋዘርስ የሚያሳንስ ስለሆነ ሊሰሙትም አይፈልጉም። አፍሪካውያኖቹ ግን በደንብ አድርገው ያዳምጣሉ። እርስዎ ከመጽሐፈው ውጪም በተለያዩ መድረኮች ላይም ያነሳሉ አይደል? አዎ ይነሳል። ግን የሚያነሳው ሰው ማን እንደሆነ ማየት አለብህ። በአሜሪካን ዩሮፒያን ዴሞክራሲ በኩል የሚመጡት አይ እኛ ነው ዴሞክራሲ የኛ ሀብት ነው፣ እኛ ለሌላው ዓለም እናስተምረዋለን እንጂ ሌላው ዓለም እኛን የሚያስተምር ነገር የለም። ይሄ ነው መነሻቸው። ይሄ ሊታረም የሚያስፈልገው ነው፣ ይጎዳል። በአፍሪካውያን አስተያየት ግን ሌላ ነው። አፍሪካውያን ይሄንን ሲሰሙ እኛም የራሳችን ዴሞክራሲ አለን፣ የባዕድ ብቻ አይደለም። አንዱ ትልቅ ሜሴጅ ማስተላለፈውን መሰለህ፣ የኛ ስርዓት ዘመናዊ ስርዓት ስንመሰርት በባህላችን፣ በሞራላችን፣ በግብረ ገብነታችን የተመሰረተ እንደሆነ ህዝቡ ይቀበላዋል። ህዝቡ ኦውን ኢት የራሳቸው መሆኑን ያውቃሉ፣ ይገዛሉ፣ በሱ ይቀበሉታል። ሀያላን መጥተው ሊገለብጡ የፈለጉ እንደሆነ ነው ይጣሏቸዋል፣ ይመክታሉ። ገባ? የባዕድ የሆነ እንደሆነ ግን የተውሶ እንደሆነ የኢትዮጵያ ዴሞክራሲ አሁን ልክ የእንግሊዝ የተውሶ ነው፣ የራሳቸው አይደለም። በሙሉ የአፍሪካ ወይ የፈረንሳይ ወይ የእንግሊዝ ወይ የአሜሪካን ኢሚቴት የሚያደርግ ነው። መሆን የለበትም፣ አያስፈልግም። መሰረት ያለ እንደሆነ ኢትዮጵያ ውስጥ እንዲህ ያለ መሰረት ካለ ለምንድን ነው ኢትዮጵያ የማይጠቀምበት? አትሊስት take some ideas from that and implement it as constitutional principles። ሲሆን ደግሞ ኦሮሚያ ውስጥ አትሊስት ሰልፍ ጋቨርኒንግ ኢንስቲትዩሽንስ ሆኖ ሊመሰረት ይችላል። የማይደረግበት ምክንያት የለም። ይሄ ትልቅ ነገር ነው። ስለዚህ የማሳስበው የአሁኑ መጽሐፌ ውስጥ ገዳ in the future of Oromo democracy የምትባል ቻፕተር አዲስ ጽፌያለሁ። እሷ is actually a profile, an outline of what a new constitution of the Oromo would look like if you used all the principles of Gada and restructured them to become a new democratic constitution. Constitution አይደለም የጻፍኩት፣ ideas ነው። prescription አይደለም። ideas for Oromo intellectuals to መነሻ እንዲሆናቸው ተከራክረውበት አስበውበት ግብር ላይ እንዲያውሉት ነው።
ስርዓቱ በዓለም ቅርስነት ሲመዘገብ እርሱ አሻራ ነበሩት። ምን አይነት ስሜት የተሰማዎት? በጣም ትልቅ አቺቭመንት ነው እሱ። እኔ ያልጠበቅኩት ነገር ነበረ በእውነተኛ። ምክንያቱም ኤርትራ በዚያን ጊዜ ትታገል ነበረ አስመራን በወርልድ ሄሪቴጅ ሳይት ልታስገባ ብዙ ጥረት ይደረግ ነበረ። እኔ ጥረት ያደረግኩት ዓለም ኦርጋናይዜሽን ሪኮግናይዝ እንዲያደርጉት አይደለም። ኖ የራሱ ቁም ነገር ስላለውና እሱን ተንትነን ያወቅ እንደሆነ ለመጪው ትውልድ እናስረክበዋለን፣ ትልቅ ሀብት ነው በማለት ነው። ግን ይህንን አይተው እነሱ እኔ አልነበርኩም እንትን ሲደረግ ዩኔስኮ ውሳኔውን ሲሰጥ አልነበርኩም። በአሁኑ ጊዜ ግን እኔ ነኝ የማቀርበው እንትኑን ማስረጃው። መልካም፣ ወደ አዲሱ መጽሐፍ እንመለስና ይዘቱ ምን ይመስላል? ምን አለው? ሪሊ አድቫንስ ነው። በአትሊስት $60 ሊሸጥ ይችላል በዓለም ገበያ። ግን ለኦሮሞ ሕዝብ ፎር ዘ ፕራይስ ኦፍ ኦሮሞ ዲሞክራሲ ፔፐርባክ ኤዲሽን 30 ለስ ደንዳ 34 ብር ነው የምትሸጠው ኦሮሞ ዲሞክራሲ ረሲ ፕሬስ ስላሳተመው። ይሄ ግን በራሴ ነው የማሳትመው፣ እኔ በወሰንኩት ዋጋ ነው የሚሸጠው። ስለዚህ $30 ለኦሮሞ ሕዝብ ብቻ። ከዚያ ደግሞ $20 ለተማሪዎች ዩኒቨርሲቲ ስቱደንትስ who want to use ገዳ as their object of research። ገዳ ብቻ አይደለም፣ adaptation to environment ብዙ ኢሹዝ አለ ከዚያ ጋር የተያያዘ ምርምር ሊያደርግ ለሚፈልገው $20 እንዴት ኤቪደንስ የሰጠኝ እንደሆነ ምርምሩን ጀምሬ ያለሁ እዚህ አድርሻለሁ የሚለው እንደሆነ ነፃ ኮፒ ይሰጥ። ነፃ ኮፒ ደግሞ ለኦሮሞ ፓርላሜንታሪያንስ በሙሉ አንዳንድ ይሰጣቸዋል። ለኦሮሞ ዩኒቨርሲቲስ በሙሉ አንዳንድ ይሰጣቸዋል። ከዚያ ቀረውን መግዛት አለባቸው። እንግዲህ መልካም። ካሁን በኋላ የገዳ ስርዓት እንግዲህ ትላንትና ተነስቶ እዚህ ድረስ ደርሷል። አሁን በዘመናዊ መልኩ እንዲህ የተለያዩ መጽሐፍትንም በመጻፍ በማዘመን በመስራቱ ረገድ የቀጣይ ስራዎት ምን ይመስላል? ምንድን ነው የቀጣይ ስራው? እንግዲህ እኔ የገዳን ስርዓት ጽፌ ሳበቃ ወደ ስደት ወደ ኬንያ ነው የሄድኩት። ተዘጋ፣ በር ተዘጋ ኢትዮጵያ። ደርግ ስልጣን ሲወስድ አለቀ። ደርግ ስልጣን ሲወድ በ73 መጽሐፉ የታተመ አመት አዲስ አበባ መጥቼ ነበረ። የአዲስ አበባ ከተማ ሰርቬይ ከጫፍ እስከ ጫፍ ሰርቬይ እናደርግ ነበረ። ሶሻል ሰርቬይ አዲስ አበባ ፎር ፋውንዴሽን ገንዘብ ሰጥቶኝ 5 ተማሪዎችን ይዤ 4 ኢትዮጵያውያን አንድ ፈረንጅ ይዤ ስራውን አካሄድኩ። 1 አመት ጥናት አደረግን። ደርግ ስልጣን ወሰደ። ስልጣን ሲወስድ ችግር ተፈጠረ። ደብዳቤ ጻፍኩ ለደርግ። ክቡር ጓዶች አልኳቸው፣ ጥናት የ1 አመት ጥናት አድርገን 1 አመት ቀርቶናልና ትምህርቱን ምርምሩን እንድንጨርስ ይፈቀድልን ብዬ ጻፍኩላቸው። ክቡር ፕሮፌሰር አሉኝ። እነሱ ደግሞ ይህ እርስዎ የሚያደርጉት ጥናት ውጤቱ አብዮታችንን የሚደግፍ ከሆነ ይፈቀዳል፣ ካልሆነ አይፈቀድም አሉኝ። እኔ ደግሞ ገና ጥናቱ ሳይጀምር ውጤት መስመር ደብዳቤ መለስኩላቸው። የጥናቱ ውጤት በቅድሚያ የሚታወቅ ከሆነ ለምን ይደረጋል? የሚገርም ነው። አሁን እንዴት አድርገህ ጋራንቲ ያደርግላቸዋለሁ? ሊደግፍ ይችላል፣ ላይደግፍ ይችላል። ኤምፒሪካል ነው ጥናት። በዚያ ምክንያት ጥዬ ወጣሁ። ገንዘቡ ተመለሰ ለፎርድ ፋውንዴሽን። ብዙ ገንዘብ ነበረ ለፎርድ ፋውንዴሽን ተመልሶ እንደ አዲስ ደግሞ ጥናት የድርቅ ጊዜ ነበር። ያን ጊዜ 73-74 ድርቅ፣ ኃይለኛ ድርቅ ነበር። ቦረናን በኃይል አጥቅቶታል። 84 ደግሞ እንደዚያው ደገመ። ቢትዊን 1973 እና 1984 3 ጊዜ ሄድኩ ወደ ኬንያ፣ ጥናት አደረግኩ። የምንድን ነው የአካባቢ እና የኢንዲጂነስ ኖሌጅ ስለ አታክልት ያላቸው እንዴት አድርገው ሰርቫይቭ እንደሚያደርጉ። አሁኑ መጽሐፌ ውስጥ አንድ ስዕል አስገብቻለሁ። እዚያ ሰፋራ ይባላል። ይህን የሚያክል ስር ነው። ይሄን ውፍረቱ ይሄን ያክላል። ዛፏ ከጅ የምትታየው ይችን ታክላለች። ቁም ነገር ያላት አትመስልም። ግን ምንድነው ይሄ ነገር? ኢት ኢዝ ሹገሪ ፉድ። ጨምቀህ ልትጠጣው ትችላለህ ወይ ልትበላው ትችላለህ። ድርቀት፣ ረሃብ ሲገባ ይህችን ዛፍ ያወቃት እንደሆነ
አንተም ከብትህን ልታድን ትችላለህ። ሲያደርጉ ደግሞ በአይኔ አይቻለሁ። ጋብራዎች ከብታቸውን ሰፈራ ስላይስ ያደረጉ ለፍየል ሲሰጡ ደርሼበታለሁ። and so their knowledge is deep. It's very important. It's survival strategies that allows them to survive under the worst of circumstances. መጥፎ ረሃብ ገብቶ የነበረው 73 እና 84 ነበር። ሁለቱንም ጥራት አደረኩ። እነዚህን ሁለቱን ጥራት ተጠቃለው they are going to be called መጽሐፉ አልቋል። ዘጠናን ጨረስኩት። ጨርሼው እርግፍ አድርጌ ወደ ኤርትራ ሄድኩ የሪሃቢሊቴሽን ስራ ለመስራት። አሁን ተመልሼ ጨርሼ ላወጣ ነው። ግን ቦረና ሆኜ ነው መጨረስ የምፈልገው። እዚህ መጥቼ ከኦሮሞ ስኮላርስ ጋር የተጋገዝኩ ጨርሼ ላወጣ ፈልግ። ግን መጽሐፉ የተሟላ መጽሐፍ ነው። called A Pastoral Ecosystem Field Studies of the Borana and Gabra of Kenya